አሰልጣኝ ገብረ ክርስቶስ አመሰግናለሁ። ጠንካራ ፉክክር፣ ዝናብ በነበረበት ጨዋታ አሸንፋችሁ ወጣችኋል። ተከታታይ ድላችሁ ነው። እንዴት ነበር ጨዋታው? ጨዋታው በሁሉ መልክ ተቆጣጥረናል። ነገር ግን ያው ሶስተኛው የሜዳ ክፍል ስንገባ በችኮላ የተነሳ ብዙ ኳሶችን አበላሽተናል። እንግዲህ ከዚህ በስተቀር ቡድናችን በኳስ ቁጥጥሩም ወደ ግብ አቴምት ማድረጉም በተክላላ ጥሩ ነበርና በዚህ መቀጠል አለብን ብዬ አስባለሁ። ቡድን ውስጥ አጥቂዎች አሉ። ግብ እያስቆጠረ ያለው ሽመልስ በቀለ ነው። በሊጉ ከፍተኛ ግብ አስቆጣሪ ደረጃ ውስጥ ደርሷል። 8 ግቦች አስቆጥሯል። እንዴት አገኘው የሱ እንቅስቃሴ? ከሱ የሚነሱ ኳሶችን በጣም አደገኞች ነበሩና እንዴት ታየዋለህ? ሽሜ ያው ወርቅ እኮ ነው። ሽሜ ሜዳ ውስጥ ካለ አንድ ነገር እንደሚፈጥር እናውቃለን። ሁሌም እሱ ለቡድናችን ከሚጫወቱት ተጫዋቾቹ አንዱ ነው። ጠንካራው እንግዲህ እና እሱን ደግሞ ልናመሰግነው ይናገባል፣ ልናከብረው ይገባል። ምክንያቱም እንደ ልምዱ እንደ ጥንካሬው በብዙ መልክ እየረዳን ነው። ተጫዋቾችም ከሱ ብዙ ነገር እየተማሩ ነው፣ በሜዳም ውስጥ ከሜዳም ውጭና ሽመልስ እንደምታውቀው በጣም ጥሩ ነው። በሁሉ ነገር አራያ ሊሆን የሚችል ነውና ጥሩ ተጫዋቻችን ነው። ካለፉት ጨዋታዎች ዛሬ በመከላከሉም በማጥቃቱም በሁሉም የሜዳ ክፍል ቡድን የተሻለ ነበረ። ከየት የመጣ ነው? ተነሳሽነቱም ከፍተኛ እንደሆነ ሜዳ ላይ ከሚያደርጉት እንቅስቃሴ ያስተውለናል። እና ከየት የመጣ ነው? ከራሳቸው ነው። ተነሳሽነት አሰልጣኝ አይሰጥም፣ የተጫዋች ጉዳይ ነው። ያን ስህተታቸውን አምኗል። ከዚህ በፊት የነበረውን ተነሳሽነታቸው መቀነሱ ምን ያህል ውጤቱን እንዳበላሸባቸው ስላወቁ ይህን እያስተካከሉ ስለሆነ ከተጫዋቹ የምንፈልገው ይህን ነው። ምክንያቱም ሁሉን አሁን ፖዚሽናልም እየተስተካከል ነው። አንደኛ ያው ሜዳውም እየለመዱት ነው። በዚህ ምክንያት የተሻለ ነገር እያደረጉ ነው ብዬ አስባለሁ። አዲስ ያስፈረማችሁት ጋናዊው አጥቂ ኮሊን ኩጆ ባለፈውም ተቀይሮ ገብቶ ጥሩ እንቅስቃሴ አድርጓል። ዛሬም ጥሩ እንቅስቃሴን አድርጓል። በጊዜ ተላምዷል ለኢትዮጵያ ሊግና ስለሱ ትንሽ ብትለኝ። እኛ ነው ይመስላል በሁሉ ነገሩ እኮ እንደውም ኢትዮጵያ ስም እናወጣለታለን እየተባለ ነው አሁን እኛኑ ስለመሰለ ማለትና ተጫዋቾች ቶሎ የሚለምድ ነው። ቴክኒካሊ ጥሩ ስለሆነ ቶሎ ነው የተገባባው በአንድ ሳምንት ጊዜ ውስጥ። ሌሎቹ ምንድነው ከሌላ ቦታ የሚመጡ ልጆች አሁን አፍሪካውያን ስናቸው በሚጣል ኳስ ነው የሚሮጡት። እሱ ግን ከተጫዋቾቻችን ጋር ቀርበው ነው የሚጫወቱ ወደኋላ። ያ ለኛ የኛም ቡድን አጫዋት የመሰረት ያደረገ አጥቂ ስለሆነ በጣም ጥሩ ነው። አመሰግናለሁ ኮች፣ አመሰግናለሁ። በጣም ጠንካራ ጨዋታ ነበረ። እንቅስቃሴውም ያንን ያሳያል። የዝናብ ጨዋታ ነው። ከዝናቡ ጋር መታገል ራሱ ሌላ ትግል ነውና አጠቃላይ ብትሸነፉም የጨዋታው እንቅስቃሴ እንዴት ነበር? የጨዋታው እንቅስቃሴ ጥሩ ነው እንዳልከው። የአየር ጸባዩም ትንሽ ከበድ ይላል ቢሆንም ግን ጨዋታውን ለማሸነፍ እንደ ቡድን ጠንካራ እንቅስቃሴ አድርገናል። ተጋጣሚም ያው እንደሚታወቀው ቴክኒካል አቢሊቲያቸው ጥሩ የሆኑ ጥሩ ስብስብ ያለውና አሁን ደግሞ ወቅታዊ አቋሙ ከሊጉ ምርጥ ቡድን ከሚባሉት ውስጥ አንዱ ነውና ተጋጣሚያችን የነሱን የማጥቃት መንገድ ሰብረን በራሳችን የጨዋታ መንገድ ደግሞ መልሰን እያጠቃን ጨዋታውን ለማሸነፍ ብርቱ ጥረት አድርገናል። ተጋጣሚም ጥሩ ነበርና በሁለቱም 45 ደቂቃዎች በማጥቃትም በመከላከልም የተመጣጠነ ነገር ለማሳየት ሞክረናል። ተጋጣሚም ከኳስ ጋር ያለው እንቅስቃሴ ጥሩ ነበርና በአንድ አጋጣሚ የሰራነው የመከላከል ትኩረት ማጣት ዋጋ አስከፍሎናል። እሱን በቀጣይ የምናሻሽልበት እና ተመልሰን ወደ አሸናፊነት የምንመለስበትን ሁኔታ እንፈጥራለን። ምናልባት ባለፉት ሳምንታት የተገኙ እድሎችን ካለመጠቀም አንጻር ቡድን ክፍተቶች ይታይበት ነበር። ዛሬ ደግሞ የመሳሳት ነገር ከፊት መስመር ይታያል። ይህ ከየት የመጣ ነው? ባለፉት የማግባት አጋጣሚዎችን አልተጠቀምንም። የመጀመሪያ የሐዋሳ ጌማችን ላይ በቀጣዩ ጌም ግን ያንን ለማስተካከል ጥረት አድርገናል። አስተካክለንም ውስና የማግባት አጋጣሚ አግኝተን ተጠቅመናል። ዛሬ ያው የጨዋታ አቀራረባችን የመሀል ሜዳውን ብልጫ ተጋጣሚ እንዳይወስድ መሀል ሜዳውን በደንብ ተቆጣጥሮ ለመጫወት ነው ጥረት ያደረግነው። ያ በተወሰነ መንገድ ወደፊት የምንሄድበትን ሁኔታ አሳስቶናል። እንደዛም ቢሆን ግን ይዘን በመጣነው ፕላን በመልሶ ማጥቃት 2-3 አጋጣሚዎችን መፍጠር ችለናል። ግብ ሊሆኑ የሚችሉ በጣም ለግብ የቀረቡ እድሎችን ነው የፈጠርነው። አልተጠቀምንም። ያው አንዳንድ ጊዜ እንደዚህ ነው። ከመጓጓት አጥቂዎች ለማግባት ካላቸው ፍላጎት የተነሳ ችኮላዎች ይኖራሉና በዛ መንገድ አልተጠቀምንም እንጂ እድሎችን በመፍጠር በኩልም መጥፎ አይደለንም፣ ጥሩ ነበር። አመሰግናለሁ።